ሰላም ውድ ጸጋ ቲዩብ ቻናል ቤተሰቦች እንደናችሁ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ በጂኦግራፊ። ዛሬ ስለ ጂኦግራፊ ምንማር ይሆናል። ለፈተና ምቹ ቀለል ባለ ግልጽ በሆነ ማብራሪያ ይዤላችሁ መጥቻለሁኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቪዲዮውን የምትጀምሩ በትህትና ጠይቃችኋለሁ። ደግሞም ለሌሎች ተማሪዎች ቪዲዮን ሼር እንድታደርጉላቸው በአክብሮት ጠይቃችኋለሁ። አሁን ቀጥታ ወደ ቪዲዮ እንገባለን። ዛሬ ጂኦግራፊ ቻፕተር 1 እናያለን። ስለ ጂኦግራፊ፣ ስለ ዲፊኒሽኑ፣ ስለ ስኮፑ፣ ስለ አፕሮቹ፣ ስለ ቴምሱ እያንዳንዱን ሀሳብ እዚህ ጋር ያሉትን እያንዳንዱን ሀሳብ ያነሳን እንመለከት ይሆናል። ቀጥታ ወደ ትምህርታችን ስንገባ ዲፊኒሽን ኦፍ ጂኦግራፊ ዋት ኢዝ ጂኦግራፊ የሚለውን ጥያቄ በመጠየቅ ሀሳባችንን እንጀምራለን። ዲፊኒሽንን እየሰጠን እንሄዳለን። ጂኦግራፊ ማለት ምን ማለት ነው የሚለውን ሀሳብ እናነሳለን። ዋት ኢዝ ጂኦግራፊ ብለን ካነሳን ወይም ከጠየቅን the word geography has been derived from two Greek word. Geo means earth and graph means to describe or write. ጂኦግራፊ የሚለው ቃል የመጣው ወይም ድራይቭድ የተደረገው ከሁለት ከግሪክ ቃላቶች ነው። ጆ እና ግራፍ ከሚሉ ሁለት የግሪክ ቃል ጥምር የተገኘ ቃል ነው ጂኦግራፊ ማለት። ጆ ማለት ኤርዝ ማለት ነው ወይም መሬት ማለት ነው። ግራፍ ማለት ደግሞ ዲስክራይብ ኦር ራይት መግለጽ ወይም መጻፍ የሚል ትርጉም አለው። ዞት ጂኦግራፊ ሊትራሊ ሚንስ ቀጥታ ጂኦግራፊ ሁለቱንም አንድ ላይ አድርገን ጂኦግራፊ ምንድነው ብለን ዲፋይን እናደርግ try to describe about the earth ስለ መሬት መግለጽ ወይንም ስለ መሬት መጻፍ ወይንም ስለ መሬት መግለጽ የሚል ትርጉም ይኖረዋል ማለት ነው። The first person to use the word geography was Eratosthenes. ለመጀመሪያ ጊዜ ጂኦግራፊ የሚለውን ቃል የተጠቀመው የግሪክ ፍልስፋ ኤራቶስኔስ የሚባል ሰው ነው። ለመጀመሪያ ጊዜ ጂኦግራፊ የሚለውን ቃል የተጠቀመው። Geography has been defined differently through different period of its history. ጂኦግራፊ በተለያዩ ጊዜያት በታሪክ ሂደት ስንመለከት የተለያዩ ዲፊኒሽኖች ይሰጡት ነበር። አንድ ቋሚ ወጥ የሆነ ዲፊኒሽን አልነበረው። as a result ከዚህ የተነሳ geography do not have a single definition acceptable by all geographers at the all time and place. ከዚህ የተነሳ በጊዜ ሂደት የተለያየ ዲፊኒሽን ስለሚሰጠው አንድ ወጥ የሆነ ዲፊኒሽን ስለሌለው ከዚህ የተነሳ ሁሉም ጂኦግራፈርሶች በጊዜና በቦታ በተለያየ ጊዜና በተለያየ ታይም ያሉት አንድ ወጥ የሆነ ዲፊኒሽን የላቸውም። የተስማሙበት የተቀበሉበት አንድ ወጥ የሆነ ዲፊኒሽን የላቸውም። በራሳቸው ጊዜና በራሳቸው ታይም የራሳቸውን ምልከታ አስቀምጧል። ጂኦግራፊ ማለት እንዲህ ማለት ነው፣ ጂኦግራፊ ማለት እንዲህ ማለት ነው ያሉ የተለያዩ ፈላስፋዎች የራሳቸው የሆነ ዲፊኒሽን ስለሰጡበት አንድ ወጥ የሆነ ዲፊኒሽን የለውም ጂኦግራፊ። This is mainly due to the dynamic nature of the discipline and the change in its scope and method of study. ይሄ እንዲሆን ያደረገው ነገር ምንድነው? አንደኛ the dynamic nature of discipline የዲሲፕሊኑ ዳይናሚክ ኔቸሩ ምክንያቱም ተለዋዋጭ ነው፣ የሚቀያየር ነው። ጂኦግራፊ የጊዜ ሂደቱን ስንመለከት ሂስቶሪካል ባክግራውንዱን ስንመለከት የተለያዩ ቶፒኮችን እየጨመረ የመጣበት ሂደት አለ። ስለዚህ ዳይናሚክስ ነው ኔቸሩ። በተፈጥሮ ባህሪውን ስትመለከቱ ጂኦግራፊ ተለዋዋጭ ነው። ሌላኛው ነገር ደግሞ ስኮፑን ቼንጅ ሲያደርግ ነበር። ስኮፑን ቼንጅ ያደርጋል ማለት የሚያጠናበት ስኮፕ እየቀየረ ነው የመጣው። ድሮ ስለ መሬት ብቻ የሚያጠና ከሆነ አሁን ደግሞ ከሆነ ጊዜ በኋላ ደግሞ ስለ በመሬት ውስጥ ስላሉት ነገሮች ስለ አፈር፣ ስለ ውሃ፣ ስለ ወንዝ፣ ስለ አየር፣ ስለ ተራሮች፣ ስለ መሬት አቀማመጥ እነዚህ ስኮፑን እየቀየረ መጥቷል ማለት ነው። ስለዚህ ይሄ አንዱ ነው፣ ሁለተኛ ምክንያቱ ነው። ሶስተኛው ደግሞ ሜተድ ኦፍ ስቴዲ የሚያጠናበት መንገድ። እነዚህ ሶስቱ ነገሮች ጂኦግራፊ በጊዜ ሂደት ተመሳሳይ የሆነ ዲፊኒሽን ወይንም አንድ ሲንግል የሆነ አንድ ወጥ የሆነ ዲፊኒሽን እንዳይኖረው አርጉታል ማለት ነው። However, the following may be accepted as a working definition. ምንም እንኳን ከዚህ ከታች ያሉ የተጠቀሱ ዲፊኒሽኖች እንደ ወርኪንግ ዲፊኒሽን መጠቀም እንችላለን። ከስር የተጠቀሱት ለምሳሌ geography is a scientific study of the earth that describe and analyze spatial and temporal variation of physical and biological
ኤንድ ሁማን ፊኖሜና። ጂኦግራፊ ሳይንቲፊክ የሆነ ጥናት ነው። ስለ መሬት የምናጠና፣ ስለ መሬት ዲስክራይብ የምናደርገው፣ መሬትን የምናብራራው፣ መሬትን ዲስክራይብ የምናደርግበት ሳይንቲፊክ የሆነ ጥናት ነው። ሳይንሳዊ የሆነ ጥናት ነው። ስለ መሬት ብቻ ዲስክራይብ ማድረግ ብቻ አይደለም፣ አናላይሲስ መተንተን፣ ስፓሻል ኤንድ ቴምፖራል ቫሪዬሽን፣ ስለ ጠፈር አሁን ስላለው የተለያዩ ፊዚካሊ ልዩነቶች ባዮሎጂካሊ፣ ከዛ ደግሞ ስለ ሰው ልጅ ገጽታ፣ ከዛ በዘለለ ደግሞ ዜር ሪሌሽንሺፕ ኤንድ ዳይናሚዝም ኦቨር ዘ ሰርፌስ ኦፍ ዜር በመሬት ላይ ያላቸው አንድነትና ልዩነት ምን ይመስላል የሚለውን እነዚህን ሀሳብ ሁሉ የሚያጠናን ጂኦግራፊ ኢዝ ሳይንቲፊክ ስቴድ ብለን ዲፊኒሽን መስጠት እንችላለን። ጂኦግራፊ ኢዝ ዘ ስቴድ ኦፍ ዘ ኤርዝ ፊቸር ኤንድ ሃው ሁማን ቢሄቪየር ኢንተራክት ዊዝ ዘም። ጂኦግራፊ ሌላኛው የሚያጠናበት ነገር ስለ መሬት ገጽታ፣ ስለ ኤርዝ ፊቸር ነው የሚያጠናው። ማለትም እንዴት ነው የሰው ልጅ ባህሪ ከተፈጥሮ ጋር ወይም በመሬት ውስጥ ባሉ ነገሮች ጋር እንዴት ነው ኢንተራክት የሚያደርገው፣ እንዴት ነው የሚገናኙ የሚለው ያጠናል ማለት ነው ጂኦግራፊ። ሌላኛው ጂኦግራፊ ኢዝ ኤ ሳይንስ። ጂኦግራፊ ሳይንስ ነው that explain the spatial arrangement of various natural and cultural feature on the earth surface. ጂኦግራፊ ሳይንስ ነው። ስለምን ኤክስፕሌን ያደርገናል፣ ስለምን ያብራራልናል፣ ስለ ስፓሻል አሬንጅመንት፣ ስለ ስነ ከዋክብት፣ ስለ ዩኒቨርስ አሬንጅመንት እንዴት አሬንጅ እንደተደረጉ ሆል ዩኒቨርስ፣ ስለ ጠፈር አሬንጅመንት፣ ከዛ ደግሞ ስለ ተለያዩ ተፈጥሮ፣ ከዛ ደግሞ ስለ ካልቸራል ፊውቸር መሬት ላይ ስላሉ ነገሮች ሁሉ ምን የሚያደርግልን የሚያጠናልን ወይም ኤክስፕሌን የሚያደርግልን ምንድነው? ሳይንስ ነው ማለት ነው። ጂኦግራፊ ኢዝ ኤ ሆሊስቲክ ኤንድ interdisciplinary field of study contribute to the understanding of the changing spatial structure from the past to the future. ጂኦግራፊ ሆሊስቲክ ሰፋ ያለ ጥናት ነው ወይንም ሰፋ ያለ ጥናትን የሚያደርግ ዲሲፕሊን ነውና ምንድነው ኮንትሪቢዩት የሚያደርገን ወይም አንደርስታንዲንግ እንድናደርግ የሚያደርገው ምንድነው? በጊዜ ሂደት ውስጥ እነዚህ ስፓሻል ስትራክቸሮቹ እንዴት እየተለዋወጡ እንደመጡ፣ ፓስት ታይም እንዴት እንደነበሩ፣ ከዛ ሚድል ታይም ደግሞ አሁን ደግሞ ፕሬዘንት፣ ከዛ ፊውቸር ደግሞ እንዴት እንደሚሆኑ በጊዜ ሂደት ነገሮችን እንዴት እንደተቀያየሩ የሚያስረዳን የሚገልጽልን አንዱ የጥናት ዘርፍ ነው ማለት ነው። ሌላኛው ደግሞ ስኮፕ ኦፍ ጂኦግራፊ። የጂኦግራፊ ስኮፑ ምን እንደሆነ እንመለከታለን። ዲፊኒሽኑን ጨረስን። ቀጥታውን ወደ ስኮፑ ስንሄድ ስኮፕ ኦፍ ጂኦግራፊ ስኬት ነው የሚያጠናው። ስኮፑ ስኬት ነው፣ ገደቡ ስኬት ነው የሚያጠናው የሚለውን ሀሳብ እናነሳለን። ስኮፕ ሪፈር ቱ ዘ ኮንቴንት ኦር አሬንጅመንት ኦፍ ኢሹ ኮንሲደር ኢን ጂኦግራፊ። ስኮፕ የምንለው ነገር ምንድነው? ኮንቴንት ነው ወይንም ጂኦግራፊ የያዛቸው ኮንቴንት የሚያጠናበት ኮንቴንት ነው። አሬንጅ የሆኑ ኢሹዎች አሉ፣ ነገሮች አሉና እነዛን በጂኦግራፊ ውስጥ ኮንሲደር በማድረግ የሚያጠናቸው ኮንቴንቶች ናቸው ማለት ነው ስኮፕ ስንል። ዘ ስኮፕ ኦፍ ጂኦግራፊ ኢዝ ቬሪ ዋይድ። የጂኦግራፊ ስኮፑ የሚያጠናበት ስኮፑ መዳረሻው በጣም ዋይድ ነው፣ ሰፊ ነው። however this does not mean its scope is limitless። ስለዚህ ከዚህ የተነሳ ምንድነው የሚያጠናበት ስኮፑ ገደብ የለሽ ነው፣ ሊሚትለስስ ነው። በስከ ኤክስትሪምሊ እስከ ጫፍ ነው የሚያጠናው። ለምሳሌ ስለ ኤርዝ ሲያጠና ስለ ኖርዘርን ሄሚስፌር ያጠናል፣ ስለ ሳውዘርን ሄሚስፌር ያጠናል። እሱን ብላችሁ ሳይጨርሱ ደግሞ ስለ ውሃ ያጠናል። ስለ ውሃ አጥንቶ ሳይጨርስ ደግሞ ስለ አፈር ያጠናል። ሲቀጥልም ደግሞ ስለ ሌሎች ነገሮች መሬት ላይ ስላሉ ስለ ሁሉም ነገሮች ያጠናል ማለት ነው። ስለዚህ የሚያጠናበት ባውንደሩ ሊሚትለስ ነው ጂኦግራፊ ማለት ነው። ሌላኛው ደግሞ ጂኦግራፊ ስቴዲ ኤ ግሬት ሜኒ ፊዚካል ኤንድ ሁማን ፊቸር ኦፍ ዘ ወርልድ። ሌላኛው ደግሞ ጂኦግራፊ የሚያጠናው በመሬት ላይ ስላለው ስለ ፊዚካሊ ስለ ሰው ልጅ ገጽታ ጭምር ያጠናል ማለት ነው። as the scope is dynamic። ስለዚህ ስኮፑ እንደ ተለዋዋጭነቱ it often change as discover and idea enter the field። ስለዚህ እንደ ተለዋዋጭነቱ ስኮፑ ስለሚለዋወጥ የተለያዩ ዲስከቨር የሚያደርጋቸው አይዲያዎች አሉ በጂኦግራፊ ፊልድ ውስጥ ማለት ነው። የሚያመጣቸው ፋብሪኬት የሚያመጣቸው ሀሳቦች አሉ። the scope of geography is the surface of the earth or geosphere። ከስኮፖቹ ትልቁን ሀሳብ ወይንም ትልቁን ስኮፕ ይዘን ስንነሳ
ስለ ኤርዝ ሳርፌስ ጂኦስፈር ይባላል። ስለ ኤርዝ ሳርፌስ ጂኦስፈር ይባላልና ስለዛም ጭምር ያጠናል። እና አስ ኤ ሪዛልት ዘ ሳብጀክት ዛት ጂኦግራፊ ኤግዛማይን ኢንክሉድ ፊሸር ኢን ዘ ሃይድሮስፈር። ስለዚህ ስኮፖችን ስንመለከት 5 ስኮፖችን እዚህ ጋር መመልከት እንችላለን ማለት ነው። ለምሳሌ የመጀመሪያው ኤግዛማን ያደርግልናል። የመጀመሪያው ምንድነው? ሃይድሮስፈር ነው። በቀይ የተጻፈ ሃይድሮስፈር፣ ከዛ አቶሞስፈር፣ ሊቶስፈር፣ ባዮስፈር፣ አንትሮስፈር 5 ናቸው። ስለዚህ በእነዚህ 5 ላይ በጥልቀት ያጠናል ማለት ነው። 5ቱ ምን እንደሆኑ ዲፊኒሽናቸው ምን እንደሆነ ስቴፕ ባይ ስቴፕ እንመለከታለን። አቶሞስፈር ማለት ምን ማለት ነው? the thin fragile layer of gases that surround the earth በጣም ቲን የሆኑ ሌየር የሆኑ ፍራግል የሆኑ ሌየር የሆኑ ጋዞች በመሬት አራውንድ ላይ የሚገኙ ስለነሱ የሚያጠና ክፍል ነው ማለት ነው። ለምሳሌ አቶሞስፈር ስለ አየር፣ ስለ ኦክሲጅን፣ ስለ ናይትሮጂን፣ ስለ ጋዝ አየር ስለሚገኙ ስለ እነዚህ ነገሮች ሌየር ስለሆኑ ጋዞች የሚያጠና የጥናት መስክ ነው። ሊቶስፈር የምንለው ደግሞ the earth crust include land form rock and soil። ሊቶስፈር የምንለው ደግሞ ስለምን የሚያጠና የጥናት ዘርፍ ነው? በመሬት ውስጥ ስለሚገኘው ወይም በመሬት ላይ ስላለው ወይም ስለ መሬት ስትራክቸር፣ ስለ ላንድ ፎርም፣ ስለ ሮክ፣ ስለ ድንጋይ፣ ስለ አፈር የሚያጠናልን የጥናት ዘርፍ ሊቶስፈር እንላለን ማለት ነው። ሌላኛው ደግሞ ሃይድሮስፈር ደግሞ the water on the surface of the earth በመሬት ላይ ስላሉ ስለ ውሃ የሚያጠና የጥናት ዘርፍ ነው። ውሃ ብቻ አይደለም፣ ስለ ኦሽን፣ ስለ ሲ፣ ስለ ሪቨር፣ ስለ ሌክ፣ ስለ እነዚህም ጭምር የሚያጠና የጥናት ዘርፍ ነው። ሌላኛው ደግሞ ባዮስፈር ስለ ሊቪንግ ማተር ኦር ስለ ሊቪንግ ቲንግ on the earth include all plant and animal ስለ ፕላንት፣ ስለ አኒማል፣ ስለ ተፈጥሮ ህይወት ስላላቸው ነገሮች ጭምር የሚያጠና የጥናት ዘርፍ ነው። የመጨረሻው ደግሞ አንትሮስፈር it is a part of the environment አንዱ የኢንቫይሮንመንት ፓርት ነው። that is mode or modified by human በሰው ቢስተካከልና በሰው ሞዲፋይ ስለሚደረገው ስለ ኢንቫይሮንመንት ፓርት ስለ ሰው ልጅ ጭምር የሚያጠና አንዱ የጥናት ዘርፍ ነው ማለት ነው። ስኮፑን ከጨረስን ወደ አፕሮቹ ስንመጣ the approach of geography like other social scientists እንደ ሌሎቹ ሶሻል ሳይንቲስቶች ጂኦግራፊ have their own approach to their subject የራሱ የሆነ ነገሮችን የሚያጠናበት የራሱ የሆነ አፕሮች አለው፣ መንገዶች አሉት ማለት ነው። the most frequently adopted approach considered to continuous are as following most of time የተለመዱ ሁለት የጥናት ወይም አፕሮቾች አሉት ጂኦግራፊ። የመጀመሪያው የፊዚካል ሁማን ኮንቲኒየም እና የቶፒካል ሪጂናል ኮንቲኒየም ይባላል። ለምሳሌ እዚህ በዝርዝር ማየት እንችላለን። ለመጀመሪያው ቶፒካል ሲስተማቲክ ኮንቲኒየም፣ ቶፒካል ወይም ሲስተማቲክ ኮንቲኒየም ይባላል። ምን ማለት ነው? እንዴት ነው የሚያጠናው የሚለውን ሐሳብ ስናነሳ the study of one particular topic of physical or human analysis as it is varies from place to place ይሄ ቶፒካል ወይም ሲስተማቲካል ኮንቲኒየም የምንለው አፕሮች ስለምንድን ነው የሚያጠናው? አንድ ፓርቲኩላር የሆነ ኢሹ ወይም ስፔሲፊክ የሆነውን ነገር ከፊዚካሊ ሊሆን ይችላል፣ ከሁማን አናሊሲስ ሊሆን ይችላል እና ከቦታም ወደ ቤት ከአንድ ቦታ ሌላ ቦታ የተለያዩ ነገሮችን አንድን ነገር ብቻ ሲንግል የሆነ ነገር ነጥሎ በመውሰድ በዛ ነገር ላይ ብቻ ሲያጠና ማለት ነው ሲስተማቲክ ወይም ቶፒክ ኮንቲኒየም አፕሮች እንላለን ማለት ነው። ፓርቲኩላር የሆነ ቶፒክ ብቻ አንድ ነጥሎ የሆነ ነገር ብቻ ስፔሲፊክ የሆነ ነገር ብቻ ነጥሎ የሚያጠና ከሆነ ሲስተማቲክ እንላለን። ለምሳሌ ስለ ኢኮኖሚክ ጂኦግራፊ ብቻ የሚያጠና ከሆነ፣ ስለ ካልቸራል ጂኦግራፊ ብቻ የሚያጠና ከሆነ፣ ስለ አርባን ጂኦግራፊ ብቻ የሚያጠና ከሆነ አያችሁ አንድ ቶፒክ ብቻ ነው ወሰደው። ስለ ኢኮኖሚክ ጂኦግራፊ ብቻ በቃ ስለ ኢኮኖሚ ብቻ ነው የሚያጠናው። ከዛ ደግሞ ወይም ስለ ካልቸራል ጂኦግራፊ ሊያጠና ይችላል፣ ስለ አርባን ጂኦግራፊ ሊያጠና ይችላል። አያችሁ ሲንግል ሆነ ብዙ የሚጠኑ ነገሮች አሉ፣ ግን ከነዛ ውስጥ ሲንግል የሆነ አንድ ነጥብ ብቻ በመውሰድ በዛ ነገር ላይ አትኩሮ የሚያጠና ከሆነ ያኛውን አፕሮች ምን እንላለን? ዘ ቶፒካል ኦር ዘ ሲስተማቲካል ኮንቲኒየም አፕሮች ይባላል። is instead of one particular topic of physically or human analysis as it is varies place to place። ሁለተኛው ደግሞ the regional continuum ይባላል። ይሄ ከዛኛው ተቃራኒ ነው። እስኪ እንመለከት። the study of a particular region both its human and environmental attributes such as geography of sub-Saharan Africa and European Eastern Africa። የሪጂናል ኮንቲኒየም አፕሮች የምንለው ደግሞ
አንድ ፓርቲኩላር አንድ የሆነ ሪጅን ወስዶ እዛ ውስጥ የሚገኘውን ስለ ሰው ልጅ ስለ ኢንቫይሮንመንት ባህሪ የሚያጠና ከሆነ ያኛውን ሪጂናል ኮንቲኒየም እንላለን። ሲስተማቲክ ምንድነው? ስፔሲፊክ የሆነ ቶፒክ ብቻ ይወስዳል። ይሄ ግን በአንድ ክልል ውስጥ ያለውን ስለ ተፈጥሮ፣ ስለ ኢንቫይሮንመንት፣ ስለ ሰው ልጅ እና ስለ ኢንቫይሮንመንታል አትሪቢዩት የሚያጠና ነው ማለት ነው። ለምሳሌ ስለ ሳብ ሳሃራ ይወስድና ስለ ሳብ ሳሃራ ያጠናል። ከዛ ደግሞ በሳብ ሳሃራን አፍሪካ ስንት ሀገራቶች እንደሚገኙ፣ አየሩ ምን እንደሆነ፣ አፈሩ ምን አይነት አፈር እንደሆነ፣ እዛ ውስጥ ምን እንደሚገኝ፣ ካልቸሩ የሰው ልጅ ካልቸር ምን እንደሆነ፣ አያችሁ የሰው ልጅ አኗኗር ላይፍ ምን እንደሆነ እነዚህን ሁሉ ይዳስሳቸዋል። ኢሮፒያን ስለ ኢስት አፍሪካ አንዳንድ ሀሳቦችን ያነሳ። ኢስት አፍሪካ በየት በኩል ትገኛለች? ምን አይነት ክላይሜት ኤክስፐሪንስ ታደርጋለች? እዛ አካባቢ ያሉት ወንዞች ባህሪያቸው ምንድን ነው? ፊውቸሩ ምን ይመስላል? ላንድ ፎርሙ፣ አየሩ፣ የሰው ልጅ የአኗኗር ላይፉ ሞዱ ምን ይመስላል የሚለውን ሁሉ በጥቅሉ የሚያጠና ነው ሪጂናል ኮንቲኒየም ምንለው ማለት ነው። እዚህ ጋር በምስሉ ማየት ይችላላችሁ ማለት ነው። ቴምስ ኦፍ ጂኦግራፊ የጂኦግራፊ ቴምሶች ምንድን ናቸው የሚለውን ስንመለከት ጂኦግራፊ has 5 fundamental and unified themes namely ጂኦግራፊ 5 መሰረታዊና ልዩ የሆኑ 5 ቴምሶች አሉት። የሚያጠናበት ቴምሶች አሉት። አንደኛ ሎኬሽን ነው። ሁለተኛ ፕሌስ ነው። ሶስተኛ ሁማን ኢንቫይሮንመንታል ኢንተራክሽን ነው። አራተኛ ደግሞ ሙቭመንት ነው። አምስተኛ ሪጅን ነው። አንድ ባንድ ሀሳባቸውን የተመለከትን እንሄዳለን። ኖ ዋን ቴምስ ካን ቢ አንደርስቱድ ዊዛውት ዘ አዘር አንዱን ያሌሎቹ ወይንም ከአምስቱ አንዱን ብቻ ነጠላችሁ መረዳት አትችሉም። ለምሳሌ ሎኬሽን ብቻ ወስዳችሁ ሎኬሽንን ያለ ፕሌስ፣ ያለ ሁማን ኢንቫይሮንመንታል ኢንተራክሽን፣ ያለ ሙቭመንት፣ ያለ ሪጅን ሎኬሽንን ብቻ መረዳት አትችሉም ይላችኋል። ለምን? the themes are connected with one another እነዚህ አምስቱም ቴምሶች እርስ በርሳቸው የተዋቀሩ የተያያዙ አንደኛው ከሌላኛው ተነጥሎ ዲፋይን መደረግ የማይችል ወይንም ማየት የማንችላቸው ነገሮች ናቸው ማለት ነው። as are all component of our world ምክንያቱም እነዚህ አምስቱም በዓለማችን ውስጥ ላይ ኤግዚስት የሚያደርጉ ያሉ ነገሮች ናቸው። ኮምፖነንቶች ናቸው። የዓለማችን ክፍል ስለሆኑ አንዱን ከሌላኛው ነጥለን ማየት አንችልም ማለት ነው። እሺ አንድ በአንድ ስንመለከታቸው ሎኬሽን ምን ነው? refer to the position of the something on the earth surface የአንድን አቅጣጫ መሬት ላይ ስላለው ስለ አንድ አቅጣጫ የምናወራበት ነገር ነው ማለት ነው። the most state of geography አብዛኛው ጊዜ ጂኦግራፊ ሲታጠኑ begin with the mention of these themes of geography ስለዚህ ይሄንን ሜንሽን በማድረግ ነው ሎኬሽንን ሜንሽን በማድረግ ነው የምትጀምሩት ወይም የሚጠናው ማለት ነው። ሎኬሽን can be of two types ሎኬሽንን በሁለት ቦታ እንከፍላለን። እንግዲህ እንደምታውቁት አብሶሉት ሎኬሽን እና ሪላቲቭ ሎኬሽን አንጻራዊ ሎኬሽን እና ፍጹም የሆነ ሎኬሽን ብለን በሁለት ቦታ እንከፍላለን። ሪላቲቭ ሎኬሽን ማለት ምን ማለት ነው? አብሶሉት ሎኬሽን ደግሞ ማለት ምን ማለት ነው የሚለውን እንመለከታለን። ሪላቲቭ ሎኬሽን is based on the location of some physical or human created feature ሪላቲቭ ሎኬሽን ወይም አንጻራዊ ሎኬሽን የምንለው በምን ላይ ቤዝድ ያደረገ ነው? በፊዚካሊ ላንድ ፎርም ሊሆን ይችላል፣ ስለ ላንድ ስትራክቸር ሊሆን ይችላል። ብቻ በፊዚካሊ ላይ ቤዝድ እና በሁማን የሰው ልጅ በፈጠራቸው ነገሮችና በፊዚካሊ ነገሮች ወይም በመሬት አቀማመጥ ሊሆን ይችላል። በእነዚህ ነገር ላይ ቤዝድ ሆኖ ስለ አንድ ነገር መገኛውን አቅጣጫውን የሚጠቁሙልን ነገር ማለት ነው። where something is located is based on the location of other things ስለዚህ ስለ አንድ ነገር መገኛ የት እንደሚገኝ የምናብራራው የሆነ ነገር ዲፔንድ በመሆን ነው። ለምሳሌ where is the fund of Ethiopia ብለን ከተጠየቅን ኢትዮጵያ የት ነው የምትገኘው ብለን ከተጠየቅን በሪላቲቭ ሎኬሽን አንፃር ምን ብለን ነው የምንመልሰው? the west side of Indian Ocean, the north side of Kenya ከኬንያ በኖርዝ
በኩል ትገኛለች። ከኢንዲያን ኦሽን ደግሞ በዌስት በኩል ትገኛለች። አይ ኢንዲያን ኦሽንንና ኬንያን ዲፔንድ በመሆን ኢትዮጵያ የት እንደምትገኝ ገለጽን ማለት ነው። አያችሁ። ስለዚህ የሆነ ነገር በሆነ ነገር ላይ በመደገፍ ዲፔንድ በመሆን የአንድን ነገር መገኛው የት እንደሆነ ስንገልጽ ይህንን ሪላቲቭ ሎኬሽን እንላለን ማለት ነው። አብሶሉት ሎኬሽን ደግሞ ቤዝድ ኦን a coordinate grid system that give a precise location on the earth surface። ስለ ግሪድ ሲስተም ቀጥለን በሌላ ቶፒክ ስለሚመጣበት ሰፊ ማብራሪያ እሰጥላችኋለሁ። ግን ለአሁኑ ሀሳቡን ለማስቀመጥ ግልጽ የሆነ ቀጥታ ዳይሬክትሊ ስለ አንድ ነገር መገኛውን ስንነግር ይሄንን አብሶሉት ሎኬሽን እንላለን ማለት ነው። ለምሳሌ አሁን ኢትዮጵያ የት ትገኛለች ብለን ከተጠየቅን ወይም በአብሶሉት ሎኬሽን ፈልጉ ከተባልን ግሪድ ሲስተሞች አሉ። በማፕ ላይ ግሪድ ሲስተም ሆሪዞንታልና ቨርቲካል የተሳሉ ግሪድ ሲስተሞች አሉና በዚህ ዲግሪ በዚህ ነጥብ ኢትዮጵያ እዚህ ቦታ ትገኛለች ብለን ቀጥታ አብሶሉትሊ ትክክለኛ የሆነ ቦታውን የምትገኝበትን ቦታ ስንገልጽ ይሄንን አብሶሉት ሎኬሽን እንላለን። the most common coordinate grid system used in the longitude and latitude coordinate grid system found። ስለዚህ እነዚህ ግሪድ ሲስተም እንላቸው በላቲቱድም በሎንጊቱድም የተሰመሩ ናቸውና ስለዚህ ይሄንን መስመሮችን በመጠቀም ዲግሪውን በመጠቀም ኢትዮጵያ በኢስት በኩል በአንድ ዲግሪ በዌስት ደግሞ በዚህ ዲግሪ ትገኛለች ብለን ስናስቀምጥ ይሄ ደግሞ ምንድነው አብሶሉት ሎኬሽን ፍጹማዊ የሆነ ሎኬሽን ማለት ነው። ሌላኛው ደግሞ ፕሌስ ነው። ሪፈር ቱ ዘ ፊዚካል ኤንድ ሁማን አክሰፕት ኦፍ ሎኬሽን። ፊዚካል ሊሆን ይችላል፣ ሁማን አክሰፕት ሊሆን ይችላል። ያኛውን ሎኬሽን ሪፈር ለማድረግ የምንጠቀምበት ነገር ነው። ዘ ዲስቲንክቲቭ ፊቸር ኦር አክሰፕት ኦፍ ዘ ፕሌስ ኢንክሉድ ታፕ ኦን ሲት ኤንድ ሲቹዌሽን። ስለዚህ ስለ ፕሌስ እናወራ ዲስቲንክት የሆነ የተለየ ዲስቲንክት የሆነ የራሱ የሆነ ፊቸር አለው። ሶስት ናቸው እነሱ። የመጀመሪያ ታይፕ ኦንም እንላለን፣ ሲት እንላለን፣ ሲቹዌሽን። ታፕ ኦንም በላይ በኩል የሚገኝ ቶፕ እንደማለት ነውና ሲት ምን ነው የሆነ ቦታ ፕሌስ እንደማለት የሆነ ቦታ። ከዛ ሲቹዌሽን ሁኔታዎች አሉ። እሺ አንድ በአንድ እንመለከታቸው። ቶፕ ኦንም ምንለው ቶፕ ኦንም is the name given to a place የስም ለአንድ ቦታ የምንሰጠው ስም ነው። ለምሳሌ ፕሌስ ኔም ነው such as አዲስ አበባ ሲቲ ኦር ማውንት ራስ ዳሽን። ስለ አዲስ አበባ ስናወራ ስለ ማውንት ራስ ዳሽን ስናወራ በቃ ቦታ ለቦታ የምንሰጠው ስም ነው ቶፕ ኦንም ያ ቦታ ብለን እንደምንለው ማለት ነው። ከዛ the seat of a place refer to the physical and human። ይሄ ደግሞ ፊዚካል እና የሰው ልጅን ምን ሪፈር ለማድረግ ቦታውን ሪፈር ለማድረግ የምንጠቀምበት ነው። ካራክተሪስቲክ ለምሳሌ the description of the feature of the place ስለ ቦታ ሁኔታ ዲስክራይብ ስናደርግ ስንገልጽ ለምሳሌ ያ ቦታ እንዲህ ነው፣ ዝቅተኛ ነው፣ ከፍተኛ ነው፣ ተራሮች አሉት፣ ኮረብቶች አሉት፣ አየሩ እንዲህ ነው ምናምን ያ ቦታ በቃ ካራክተሩን ዲፋይን ስናደርግ ያ ሲት ኦፍ ፕሌስ ሪፈር the physical and human characteristics and description of the feature of the place። ለምሳሌ such as ታራይን ማየት ይቻላል። ክላይሜቱ እዛ አካባቢ ስላለው ክላይሜት፣ ስለ ካልቸሩ ምን ይመስላል እዛ አካባቢ ያለው ካልቸር። ከዛ ናቹራል ሪሶርሱ የተፈጥሮ ሪሶርስ ምንላቸው እነዚህ ቤንዚል፣ ውሃ፣ ነዳጅ ምናምን ምንላቸው እዛ አካባቢ ያሉት ስለነዛ ነገር የሚያብራራልን ማለት ነው። the situation of a place refer to its location on relation to other places and how to influence its accessibility and connectivity the environmental condition of the place። ይህ ሲቹዌሽን የምንለው ሊትራሊ ሲቹዌሽን ማለት ሁኔታ ማለት ነው። ስለዚህ ስለ ፕሌስን ሪፈር የሚያደርግልን ነገር ሲሆን ምንድነው ስለ ሪሌሽንሺፕ አንዱ ቦታ ከሌላኛው ቦታ እንዴት እንደሚገናኝ እና እንዴት ኢንፍሉዌንስ እንደሚደራረጉ እንዴት ደግሞ አክሰስ እንደሚደረግ እንዴት ደግሞ ኮኔክቲቭ ግንኙነታቸው አክሰስብላቸው ምን እንደሚመስል እና አንዱ ከሌላው ጋር እንዴት እንደሚገናኝ ኢንፍሉዌንሱ ራሱ ምን እንደሚመስል አንዱ እንዴት ነው አንዱ ኢንፍሉዌንስ የሚያደርገው የሚለውን የምንመለከትበት አንዱ መንገድ ነው ሲቹዌሽን። ዘ ኢንቫይሮንመንታል ኮንዲሽን ኦፍ ዘ ፕሌስ ለምሳሌ ያዛ ቦታ ኢንቫይሮንመንታል ኮንዲሽኑ ምን ይመስላል፣ ቀዝቃዛ ነው፣ ሞቃት ነው፣ ምን ይመስላል የሚለውን ነገር ሪፈር የሚያደርግልን ምን እንላለን ሲቹዌሽን እንላለን ማለት ነው። each place in the world has its own unique character። ስለዚህ እነዚህ ቦታዎች እያንዳንዱ ቦታዎች በዓለማችን ላይ የራሳቸው የሆነ ዩኒክ የሆነ ፊቸር አላቸው፣ ካራክተሮች አላቸው። ለምሳሌ expressed in terms of land form በላንድ ፎርማቸው መግለጽ እንችላለን። ቃላቶችን
መተንተን እንችላለን፣ ኤክስፕሬስድ ማድረግ እንችላለን። ለምሳሌ ቴርም ኦፍ ላንድ ፎርም የመሬት አቀማመጥ፣ ሃይድሮሎጂን ስነ ውሃ፣ ባዮግራፊ ስነ ተፈጥሮ፣ ፔዳሎጂ ስለ አፈር ስነ አፈር፣ and the size of its human population ስለ ሰው ልጅ ብዛት ወይም ስለ ፖፑሌሽን፣ ከዛ and the distinct human culture የተለያየ የሰው ልጅ ባህል። አያችሁ እነዚህን ሁሉ ቃላቶች ምን ያደርግልናል? ኤክስፕሬስድ ያብራራልናል ማለት ነው። ጂኦግራፈርስ ዲስክራይብ ኤ ፕሌስ ባይ ቱ ካይንድ ኦፍ ካራክተር ፊዚካል ኤንድ ሁማን። ስለዚህ ጂኦግራፈሮች ፕሌስ የምንለው ነገር በሁለት መንገድ ወይም በሁለት ካራክተሮች ዲስክራይብ ያደርጉልናል። ወይም ሁለት ካራክተሮች ባህሪያቶች አሉት፣ ፊዚካል እና ሁማን ብለው በሁለት ይከፍሉታል። ሁማን ኢንቫይሮንመንታል ኢንተራክሽን። ሁማን ኢንቫይሮንመንታል ኢንተራክሽን ምንድን ነው? ሁማን ሃቭ አልዌይስ ቢን ኦን caseless interaction with their natural environment። የሰው ልጅ የማያቋርጥ የዕለት ተዕለት ኢንተራክሽን ወይንም ግንኙነት ወይም መስተጋብር አለው። ከምን ጋር? ከናቹራል ኢንቫይሮንመንት ከተፈጥሮ አካባቢ ጋር የማያቋርጥ ምን አለው? መስተጋብር ወይም ግንኙነት አለው ይላል። ሁማን ኢንቫይሮንመንታል ኢንተራክሽን ኢንቮልቭ 3 distinct አክሰፕት። ስለ ሁማን ኢንቫይሮንመንታል ኢንተራክሽን 3 የተለያዩ አክሰፕቶች ምልከታዎች አሉ። የመጀመሪያ ዲፔንደንሲ፣ ሁለተኛ ደግሞ አዳፕቴሽን፣ ሶስተኛ ደግሞ ሞዲፊኬሽን ነው። ዲፔንደንሲ ማለት ነው። ዲፔንደንሲ የሚለው ቃል ደግሞ ምንድነው ሪፈር የሚያደርግልን የሚለውን ሀሳብ ስናነሳ ዲፔንደንሲ ሪፈር ቱ the way in which human are dependent on natural or living። ስለዚህ የሰው ልጅ በናቹራል ነገሮች ላይ ምንድነው? ዲፔንድ ነው፣ ጥገኛ ነው ማለት ነው። የሰው ልጅ ጥገኛ ነው። በምን ላይ? ዲፔንድ ኦን ኔቸር፣ በተፈጥሮ ላይ ምንድነው? ጥገኛ ነው። ያለ ኦክሲጅን የሰው ልጅ መኖር አይችልም። ያለ ሊቪንግ ቲንግስ ቢዊት ካላቸው ነገሮች ውጪ መኖር አይችልም የሰው ልጅ። ለምሳሌ ከኢንቫይሮንመንት ውጪ መኖር አይችልም፣ ከፕላንት ከአኒማል ውጪ መኖር አይችልም። አያችሁ። ስለዚህ ከተፈጥሮ ውጪ መኖር አይችልም። ስለዚህ በተፈጥሮ ላይ የሰው ልጅ ምንድነው? ዲፔንደንት ነው፣ ጥገኛ ነው ማለት ነው። አዳፕቴሽን አለ፣ መላመድ። ሪሌትስ ቱ ሃው ሁማን ሞዲፋይ ዜምሰልፍ። ይሄም ማለት ከምን ጋር ይገናኛል? የሰው ልጅ እንዴት ነው ራሳቸውን ወይም ራሱን የሰው ልጆች ራሳቸውን ወይም የሰው ልጅ ራሱን እንዴት ምን ያደርጋል? እንዴት ሞዲፋይ ያደርጋል? እንዴት ያሻሽላል የሚለውን ሀሳብ ያነሳል። ዜር ላይፍ ስታይል፣ የራሱን የላይፍ ስታይሉን የአኗኗር ዘይቤውን ኤንድ ዜር ቢሄቪየር ቱ ሊቭ ኢን ሲኖር ባህሪውን፣ ከዛ ኒው ኢንቫይሮንመንት ዊዝ ኒው ቻሌንጅ። ስለዚህ አዲስ ኢንቫይሮንመንትን ስለምድ አዲስ ቻሌንጅ ይመጣል። ለምሳሌ እናንተ ከአፍሪካ ተነስታችሁ ወደ አይስበርግ ወደ ኖርዘርን ሄሚስፈር ወደ በረዷማ ዞን ስትሄዱ ለመኖር ይከብዳቸዋል። ሞስት ኦፍ ታይም ኢኳተር 0 ዲግሪ ላይ ያለን እኛ አፍሪካውያን ኤክስፒሪየንስ ያደረግነው አየር ጸባይ ሞቃታማ ነውና ከዛ ወደ ኖርዘርን ሄሚስፈር ስትሄዱ በጣም ይቀዘቅዛል። ከአንዳንድ ደግሞ ከ0 ዲግሪ በታች ነው የሚቀዘቅዘውና እዛ አካባቢ ለመኖር ላይፍ ስታይላችሁን ከዛ አካባቢ ጋር ማች ለማድረግ በጣም ቻሌንጅ ያደርጋችኋል። ግን ቀስ በቀስ ሞዲፋይ ያደርጋችሁ ትሄዳላችሁ ማለት አዳፕት ያደርጋችሁ ትሄዳላችሁ። ግን እስከምትለምዱ አዲስ አካባቢ ስትለምዱ አዲስ ቻሌንጅ ይመጣችኋል ማለት ነውና ስለዚህ ነገር ነው የሚያወራው። ሞዲፊኬሽን አለ፣ ማሻሻል፣ ማስተካከል። allowed human to conquer the world for their comfortable living። ሞዲፊኬሽን ስንል ደግሞ የሰው ልጅ ምን ያደርጋል? ዓለም ላይ ሲኖር ለራሱ እንደሚመቸው ኮምፈርት እንዲሰጠው አድርጎ ወርልድን ሊያስተካክል ይችላል፣ ዓለምን ሊያስተካክል ይችላል። የሆነ ቦታ ሴትል ያደረገበትን ቦታ የተቀመጠበትን ቦታ ለራሱ እንደሚመቸው ኮምፎርታብል ሊቪንግ ምቹ የሆነ ህይወት ለመኖር እንዲመቸው ኮንኪር ሊያደርግ ይችላል። ያኛው ነገር ሊያስተካክል ያኛው ቦታ ሊያስተካክል ይችላል። Three theory focus on the themes of human environmental interaction። ሶስት ቴዎሪዎች አሉ ስለ human environmental interaction የሚያጠኑ ሶስት ቴዎሪዎች አሉ። የመጀመሪያ environmental determinism ይባላል። ሁለተኛ ደግሞ the second theory of possibilism ይባላል። ሶስተኛ the third theory of environmental modification ይባላል። እሺ አንድ ባንድ እንመለከታቸው። determinism ምን ይላል? which state that human behavior is strongly affected by and even controlled determined by environment
እነዚህ ምን ብሎ ነው አርጊው የሚያደርጉት? የሰው ልጅ ቢሄቨር ባህሪው በጣም አፌክት ይደረጋል። በምን? በአካባቢ አፌክት ይደረጋል። እሱ ብቻ አይደለም ኮንትሮልድ ይደረጋል ይላሉ። ምን የሰው ባህር ስትሮንግሊ አፌክትድ፣ ሁለተኛ ደግሞ ኮንትሮልድ ኤንድ ዲተርማይንድ ባይ ኢንቫይሮንመንት። በአካባቢው ወይም በአንድ አካባቢ የሰው ልጅ ምን ይደረጋል? ኮንትሮል ይደረጋል። ቢሄቨሩ፣ ላይፍ ስታይሉ፣ አመጋገቡ፣ ካልቸሩ ምኑ ኤቭሪቲንግ በቃ የሰው ልጅ ላይፍ ስታይሉ ሙሉ በሙሉ ምን ይደረጋል? በአካባቢ ኮንትሮል ይደረጋል። ወይም የሰው ልጅ ባህሪውን ላይፍ ስታይሉን አካባቢው ኮንትሮል ያደርጋል ብሎ አርጊው ያደርጋሉ። ፖሲቢሊዝም የምንላቸው ደግሞ ኮንቴንት ዛት ዌል ዘ ናቹራል ኢንቫይሮንመንት ሜይ ሊሚት ሁማን ቢሄቨር። ምናልባት እነዚህ ነው ምን ብሎ ነው አርጊው የሚያደርጉት? ምናልባት ኢንቫይሮንመንት የሰው ልጅ ቢሄቨሩን ሊሚት ሊያደርግ ይችላል፣ ሊገድብ ይችላል። ነገር ግን ሰዎች people have the ability to make adjustment to nature። ነገር ግን ለራሳቸው እንዲመቻቸው ለመኖር እንዲመቻቸው አካባቢያቸውን አጀስት ማድረግ ይችላሉ፣ ማስተካከል ይችላሉ ብለው ዲፋይን ያደርጋሉ ማለት ነው። ሶስተኛዎቹ ደግሞ the third theory of environmental modification የምንላቸው which stated that the people in society are constantly making a positive and negative environmental alternation on their environment። ሰዎች ወይም ሶሳይቲ ምንላቸው በኔጌቲቭም በፖዚቲቭም በሆነ መንገድ ኢንቫይሮንመንታቸውን አልተሬሽን ማድረግ ይችላሉ፣ አካባቢያቸውን ማስተካከል ይችላሉ። people and society are constantly ወይም የሆነ ጊቨን በሆነ ኢንቫይሮንመንት ስትል ያደርጉ በሆነ አንድ አካባቢ ላይ የተቀመጡ ህዝቦች ወይም ማህበረሰብ በአሉታዊም በአዎንታዊም በሆነ መንገድ ብቻ አካባቢያቸውን አልተር ወይም አልተሬሽን ማስተካከል ይችላል ብሎ አርጊው ያደርጋሉ። እነማ ኢንቫይሮንመንታል ሞዲፊኬሽን ማለት ነው። ሌላኛው ሙቭመንት ነው፣ እንቅስቃሴ። The terms of movement answer the question how and why are places connected with one another። term of movement ለዚህኛው ጥያቄ መልስ ይሰጣል። ለየትኛው እንዴትና ለምንድን ነው ቦታዎች እርስ በርሳቸው አንዱ ከሌላው ጋር ኮኔክት የሚያደርገው የሚለውን ለምለው ጥያቄ term of movement መልስ ይሰጣል። movement focus on the interconnection between area። movement ፎከስ የሚያደርገው ስለ ኤሪያዎች ስለ አካባቢዎች ግንኙነት ኢንተርኮኔክሽን ምን ያደርጋል? ፎከስ ያደርጋል ማለት ነው። it entails to translocation of man being their good their idea from one end of the planet to other። ይሄ ሙቭመንት ምንለው ምንድነው? ሰዎች ከአንድ ቦታ ሲንቀሳቀሱ እቃዎቻቸው ሀሳቦቻቸው ሲንቀሳቀሱ ይሄንን ሂደት የሚያስረዳ ማለት ነው። ለምሳሌ the ሙቭመንት ኦፍ ፒፕል የሰዎች ፊዚካል ሙቭመንት አለ፣ ከአንድ ቦታ ወደ ሌላ ቦታ መሄድ። የትራንስፖርት ኦፍ ጉድ ኤንድ ሰርቪስ የእቃዎቻቸውና የሰርቪሳቸው መጓጓዝ ወይም ትራንስፖርት የመደረግ። ፎሎ ኦፍ አይዲያ ዛት አሎ ዘ ዩኒፊኬሽን ኦፍ ዘ ሁማን ሲቪላይዜሽን ኤንድ ፕሮሞት ዲስ ግሮዝ ኤንድ ፕሮስፔሪቲ የሀሳባቸውን ፎሎ ሲያደርጉ። ዩኒፊኬሽን ኦፍ አንድ የሆነ የሰው ልጅ ስልጣኔ እና ፕሮሞት ሲያደርጉ ምናቸውን እድገታቸውንና ብልጽግናቸውን ፕሮሞት ሲያደርጉ። ለምሳሌ የቴክኖሎጂ የሀሳብ መለው ኤክስቼንጅ የመደራረግ ቴክኖሎጂ ኤክስቼንጅ የማድረግ ካልቸር ኤክስቼንጅ የመደራረግ እነዚህን ሁሉ ሂደቶች አጠቃሎ ይዛል ሙቭመንት የምንለው ማለት ነው። በቀጣይ ደግሞ በፓርት 2 ስለ ሪጅን እንመለከታለን። ቪዲዮን ሰብስክራይብ አድርጉት፣ ላይክ ኮመንት ካላችሁ ደግሞ በኮመንት ሴክሽን ላይ ጻፉልኝ። ጥያቄዎችንም እንሰራለን፣ የተለያዩ ፈተናዎችን እንሰራለን። ቪዲዮን ለወዳጆቻችሁ ሌሎች ተማሪዎች አጓራቸው። በቀጣይ ደግሞ በሌላ ቪዲዮ እመጣላችኋለሁ። እስከዛ መልካም ጊዜ ይሁንላችሁ። ቻው።